አሜሪካ በኢራን ላይ የጣለችውን እገዳ ለማራዘም ማቀዷ ከተሰማ በኋላ የዓለም የነዳጅ ዘይት ዋጋ በከፍተኛ ሁኔታ ጨምሯል። ማክሰኞ ዕለት $110 የተሸጠው አንድ በርሜል ብሬንት ድፍድፍ ነዳጅ ረቡዕ $115 ገብቷል። የነዳጅ ዋጋ የጨመረው ዎል ስትሪት ጆርናል ዶናልድ ትራምፕ የኢራን ምጣኔ ሀብትን ለማዳከም በቴህራን ወደቦች ላይ የጣሉን እገዳ እንደሚያራዝሙ ለረዳቶቻቸው መናገራቸውን ከተዘገበ በኋላ ነው። ኢራን የአሜሪካ እገዳ እስካልተነሳ ድረስ በሆርሙዝ ወሽመጥ መርከቦች እንደማያልፉ ተናግራለች። የካቲት 21 2018 ዓ.ም እስራኤልና አሜሪካ ኢራንን መደብደብ ከጀመሩበት ጊዜ አንስቶ የሆርሙዝ ወሽመጥ በመዘጋቱ የዓለም ነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ኢራን ለተከፈተባት ጦርነት ምላሽ ለመስጠት በሚል የዓለም 1/5 የነዳጅና የተፈጥሮ ጋዝ ምርት የሚመላለስበት የሆርሙዝ ወሽመጥን መዝጋቱ አይዘነጋም። እንደዚሁም ፕሬዝዳንት ትራምፕ ረቡዕ ዕለት የኢራን አመራሮች በተቻለ ፍጥነት ብልህ ቢሆኑና የኒውክሌር ፕሮግራማቸውን ለመተው ቢስማሙ እንደሚሻል ተናግረዋል። በኢራንና በአሜሪካ መካከል የተጀመረው ጦርነት 2 ወር አልፎታል። ኢራን አቋማቸውን ማስተካከል አትችልም፣ የኒውክሌር ፕሮግራሟን ለመተው እንዴት መስማማት እንዳለባት አታውቅም ሲሉ በትሩዝ ሶሻል ገጻቸው ላይ ጽፈዋል። ትራምፕ በማህበራዊ ድረገጻቸው ላይ ከምስላቸው ጋር ባጋሩት በዚህ ልጥፍ ከጀርባቸው ቤቶች እየፈነዱ እርሳቸው AK-47 ጠመንጃ ይዘው ይታያሉ። በምስሉ ላይ ከእንግዲህ በኋላ ትዕግስት የለም የሚል ጽሑፍ ተካቷል። ዋይት ሀውስ ከኢራን ጋር በኒውክሌር ፕሮግራሞቿ ላይ ለመነጋገር ቢሞክርም ቴህራን ግን ፈቃደኛ ሳትሆን ቀርታለች። ቴህራን በቅድሚያ የሆርሙዝ ወሽመጥ እንዲከፈት የጠየቀች ሲሆን በኒውክሌር ፕሮግራሟ ላይ የሚደረገው ንግግር ወደ ሌላ ጊዜ እንዲተላለፍ መጠየቋም ተዘግቧል። ትራምፕ ወደ ኢራን የሚገቡና የሚወጡ መርከቦች እንቅስቃሴ ላይ እገዳ መጣላቸው ይታወሳል። ሮይተርስ የዜና ወኪል የአሜሪካው ፕሬዝዳንት እገዳው እንዲራዘም መወሰናቸውንም ጨምሮ ዘግቧል። እንደዚሁም የእስራኤልና የሊባኖስ ጦርነትን በተመለከተ እስራኤል በደቡብ ሊባኖስ በፈጸመች 2 ተከታታይ ጥቃት 3 የአደጋ ጊዜ ሰራተኞችን ጨምሮ 5 ሰዎች መገደላቸውን የሀገር ጤና ሚኒስቴር አስታውቋል። የሊባኖስ ጠቅላይ ሚኒስቴር ጥቃቱን የጦር ወንጀል ሲሉም ኮንነውታል። የሊባኖስ ጤና ሚኒስቴር በመጀመሪያ የእስራኤል ጥቃት የተጎዱ ሰዎችን ለማትረፍ የተላኩ 3 የሀገሪቱ የአደጋ ጊዜ ሰራተኞች በሁለተኛው ጥቃት መገደላቸውን አስታውቋል። በኋላ ላይ የሞታቸው መንስኤ ሲጣራ በፍርስራሾች ውስጥ ተቀብረው ሕይወታቸው ማለፉ ተረጋግጧል። ሚኒስቴሩ ሁለቱ የተገደሉ ሰዎች ማን እንደሆኑ ይፋ አላደረገም። በጥቃቱ 2 የሊባኖስ ጦር ወታደሮች ጉዳት እንደደረሰባቸውም ታውቋል። የእስራኤል ጦር ስለ ጥቃቱ ጥያቄ ቢቀርብለትም ምላሽ ከመስጠት ተቆጥቧል። የሰብአዊ መብቶች ቡድኖች በሕክምና ባለሙያዎች ላይ ሆን ተብሎ የሚፈጸም ጥቃት ከጦር ወንጀል ጋር ይስተካከላል ብለዋል። በእስራኤልና ሂዝቦላ መካከል ዳግም ግጭት የተቀሰቀሰው የኢራን ጦርነትን ተከትሎ ወደ ቴል አቪቭ ሮኬቶች ማስወንጨፍ በመጀመሩ ነው። እስራኤልና ሊባኖስ የተኩስ አቁም ስምምነት ላይ ቢደርሱም በደቡባዊ ሊባኖስ የእግረኛ ጦሯን አሰማርታ መጠነ ሰፊ ወታደራዊ ዘመቻ እያካሄደች ትገኛለች። በእስራኤል ጦር በተፈጸሙ ጥቃቶች እስካሁን ድረስ 103 የሕክምና ባለሙያዎችን ጨምሮ 2500 ሰዎች ተገድለዋል። ከሟቾቹ መካከል 270 ሴቶችና ከ170 በላይ የሚሆኑ ደግሞ ሕፃናት መሆናቸው ተገልጿል። ሌላው 5 የቀድሞ የአሜሪካ ባለስልጣናት በኢራን ጦርነት መጀመሪያ ላይ በትምህርት ቤት ላይ በተፈጸመው ጥቃት የአሜሪካ ጦር ስለነበረው ተሳትፎ ባለመግለጹ ፔንታገንን ተችተዋል። ከነዚህ ባለስልጣናት መካከል አንዳንዶቹ ጥቃቱ ከተፈጸመ ረጅም ጊዜ በኋላ እንኳን መሰረታዊ ዝርዝሮች ይፋ ለመሆናቸው በጣም ያልተለመደ መሆኑን ተናግረዋል። የካቲት 21 በሚና በሚገኝ የመጀመሪያ ደረጃ ትምህርት ቤት ላይ በተፈጸመው የሚሳኤል ጥቃት 110 ህጻናትን ጨምሮ 168 ሰዎች መገደላቸውን የኢራን ባለስልጣናት ተናግረዋል። ከዛን ጊዜ ወዲህ ባሉት 2 ወራት ውስጥ ፔንታገን ክስተቱ በምርመራ ላይ መሆኑን ብቻ አስታውቋል። የአሜሪካ ሚዲያዎች በመጋቢት ወር መጀመሪያ ላይ የአሜሪካ ጦር መርማሪዎች የአሜሪካ መከላከያ ትምህርት ቤቱን ባለማወቅ በመምታታቸው ተጠያቂ ሊሆኑ እንደሚችሉ ቢያምኑም የመጨረሻ መደምደሚያ ላይ ለመድረሳቸውን ዘግበዋል። ባለስልጣኑ አክለውም ተጨማሪ ዝርዝሮች እንደተገኙ ይፋ እንደሚደረግ ተናግረዋል። ዶናልድ ትራምፕ ንጉስ ቻርልስ ኢራን የኒውክሌር ጦር መሳሪያ ሊኖራት አይገባም ብለው እንደሚያምኑ ተናግረዋል። ዶናልድ ትራምፕ በዋይት ሀውስ ለንጉሱ በተዘጋጀ ራት ግብዣ ላይ ቻርልስ ከኔ ጋር ይስማማል፣ ከኔ በበለጠ ይስማማል ሲሉም ተናግረዋል። ትራምፕ በዚህ ንግግራቸው ላይ ቴህራንን በወታደራዊ ኃይል አሸንፈናታል ብለዋል። ያ ተቋሚ በጭራሽ አንፈቅድም። ቻርልስ ከኔ ጋር ይስማማል፣ ከኔም በላይ ያ ተቋሚ የኒውክሌር ጦር መሳሪያ እንዲኖረው በጭራሽ አንፈቅድም። የበርሚንግሃም ቤተ መንግስት ቃል አቀባይ የትራምፕን ንግግር ተከትሎ በሰጡት ምላሽ ንጉሱ መንግስታቸው የኒውክሌር መስፋፋትን ለመከላከል ያለውን የረጅም ጊዜና የታወቀ አቋም ይደግፋል ብለዋል።
ለ4 ቀናት የሥራ ጉብኝት አሜሪካ የሚገኙት ንጉሥ ቻርልስ የአሜሪካን የነፃነት በዓል ከማክበር ባሻገር ከዩኬ ጋር የተፈጠረውን የግንኙነት መሻገር ይጠግናሉ ተብሎ ይጠበቃል። ንጉሥ ቻርልስ ከባለቤታቸው ንግሥት ካሚላ ጋር በመሆን ሰኞ ዕለት ዋሽንግተን ሲደርሱ ደማቅ አቀባበልም ተደርጎላቸዋል። ለ2 ወራት በዘለቀው የኢራን ጦርነት ቴህራን አንድ የማያሻማ መመሪያ የሚሰጥ ሃይማኖታዊ መሪ የላትም። ይህ በድንገት ፍጻሜውን ያገኘው የኢራን አገዛዝ የአገሪቱ ዕጣ ፈንታ በአክራሪ የአብዮታዊ ዘብ አዛዦች እጅ እንዲወድቅ አድርጓል። የእስላማዊ ሪፐብሊክ በ1979 ከተመሰረተበት ጊዜ አንስቶ በቁልፍ ጉዳዮች ላይ የመጨረሻውን ውሳኔ የሚሰጡት ጠቅላይ መሪው ነበሩ። ነገር ግን የአያቶላ አሊ ኻሜኒ መገደል እና እርሳቸውን ተክቶ የልጃቸው ወደ ስልጣን መምጣት የአብዮታዊ ዘቡ ጄኔራሎች ውሳኔ ሰጭነት እንዲገና አድርጓል። በዚህም የተነሳ ደግሞ ወሳኝ የሆነው ውሳኔ ሰጪ አካል በመገደሉ ሙጅታባ ኻሜኒ በአብዮታዊ ዘቡ አዛዦች ላይ የበለጠ እንዲደገፉ አድርጓቸዋል። ሙጅታባ ኻሜኒ የስርዓቱ ቁንጮ ላይ ናቸው። ነገር ግን 3 ጉዳዩን በቅርበት የሚያውቁ የውስጥ አዋቂዎች ለሮይተርስ እንደተናገሩት ጠቅላይ መሪው ውሳኔያቸውን የሚሰጡት በአዛዦቹ ላይ በመመስረት ነው። የኢራን አመራር በጦርነቱ የተነሳ ውሳኔዎችን በጥቂት ጠቅላይ ብሔራዊ ደህንነት ምክር ቤት ባሉ አክራሪ ቡድኖች ላይ እንዲመሰረት አድርጎታል። ይህ ደግሞ በአሁኑ ወቅት ወታደራዊና ፖለቲካዊ ውሳኔዎች ላይ ጫና ፈጥሯል። አንድ ከፍተኛ የፓኪስታን ባለስልጣን ኢራናውያን ምላሽ ሲሰጡ እጅግ በጣም ዝግም ብለው ነው ብለዋል። አንድ ወጥ የሆነ ውሳኔ ሰጪ መዋቅር የለም። አንዳንድ ጊዜ ምላሽ ለማግኘት 2 እና 3 ቀን ይወስዳል ሲሉ አክለዋል። ተንታኞች እንዳሉት የስምምነቱ እንቅፋት በቴህራን ውስጥ ያለ የስልጣን ሽኩቻ አይደለም፣ ነገር ግን ዋሽንግተን ለማቅረብ በተዘጋጀችውና የኢራን አክራሪ ወገኖች ለመቀበል ፈቃደኛ በሆኑት መካከል ያለው ክፍተት ነው። ከአሜሪካ ጋር በሚደረገው የሰላም ድርድር የኢራን ዲፕሎማሲ ፊት የሆኑት የውጭ ጉዳይ ሚኒስትሩ አባስ አራግቺና በቅርቡ የተቀላቀሏቸው የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ናቸው። ፖለቲካውን ከጀርባ ሆኖ የሚዘውሩት ግን የአብዮታዊ ዘቡ አዛዥ አህመድ ሻሂድ መሆናቸውን አንድ የፓኪስታንና 2 የኢራን ምንጮች ለሮይተርስ አረጋግጠዋል። ሻሂድ ቁልፍ ውሳኔ ሰጪ መሆናቸው በተኩስ አቁም ስምምነት ወቅትም ሆኑ ከዛ በኋላ ከኢስላማባድ ጋር ባለ ንግግሮች ታይተዋል። ሮይተርስ በኢራን ስለተፈጠረው የአመራር ክፍተት ለውጭ ጉዳይ ሚኒስቴሩ ጥያቄ ቢያቀርብም ምላሽ አላገኘም። ከዚህ በፊት ግን በኢራን ውስጥ ባሉ አመራሮች መካከል መከፋፈል እንደሌለና የስልጣን ሽኩቻ እንዳልተከሰተ በመግለጽ አስተያየት ሰጥቶ ነበር።